ግን ያደግኩት እንትን ነው ዓለም ገና የሚባል ከተማ ሀገር በሉት ከአዲስ አበባ ውጪ ነው። አረ ሰፈርም አለ ዓለም ገና ያው እኮ ዓለም ገና ነውና ከአዲስ አበባ ውጪ ነው። ኦሮሚያ ክልል ነው በቃ። ሰበታ ምናምን ታውቃለህ? ሰበታ አውቃለሁ። ላይክ ወደዛ አካባቢ። ኦኬ እዛ ነው ያደግኩት። ከዛ ተመልሼ ወደ ለቡ መጣ። አዲስ አበባ ነው አትሊስት። ግን ሰበታ እንዴት ነበር የምታሳልፊው? በጣም እኔ እንጃ ሳስብ እራሱ እንዴት እንደሚያስጠላኝ ትራውማ አለብኝ። እኔ እዛ ሰፈር በጣም ነው የሚያስጠላው። እግዚአብሔርን አልገባችሁም። ከቤት በር ከፍተሽ ስትወጣ በስትክክል አዋራ ነው፣ ፈረስ ነው ምናምን የሆነ ሶሻል ላይፍ ራሱ ከተማው ላይ ነው የምትኖሪው? ሰበታ ተብሎ በሰበታ ዓለም ገና አይደል? ያው ነው የኔ እናት። በጣም ብዙ ሰዎች የሚኖሩበት ብዙ ሰዎችን ያፈራ ብዙ ሰዎች ቤቴ ሆም የሚሉት በጣም ለብሶች ሚኒንግፉል ያለው ሲጀመር የትኛው ሎካሊቲ አካባቢ ቦታ በጣም ነው የሚያስጠላው ተብሎ ክላሲፋይ አይደረጉም። ደግሞ እቺ ንብድ ማኑ ይለቀቀብን ደና አርፈን ነበር። ደግሞ የድሮ ነሽ አሁን ንብድ ነሽ ከረንት ነሽ። ቪዲዮውን አሁን ያገኘሁት ነኝ። ምን ጉድ ነሽ? የት ሰፈር ነሽ አንቺ? ህዝብ የሚኖርበትን ኤሪያ የሆነ አንድን አካባቢ አንድን ማህበረሰብ በጣም ነው የሚያስጠላው ይባላል። እዛ ነው ያደግኩት ያልሽ አላደግሽም። ሲጀመር ብታድጊ ኖሮ እንደዚህ አይነት መሞላፈጥ ደረጃ አደርሽም ነበር ማለት ምንድን ነው ዓላማሽ? አሁን በዚህ ውስጥ ዲስክሬዲት ማድረግ፣ ሰዎችን መስደብ፣ ከመሬት ተነስቶ ፖድካስት እየተባለ በየጓሮ ትጀምራላችሁ። የምታናግሩት ሰውም አታውቁም። ሲጀመር ሰው አሁን ዘንድሮ የመጣውን ፋሽን ልንገራችሁ። ሁሉም አርቲስት ነኝ ባይ ወይ የሆነ ደግሞ ካሜራና ማይክሮፎን ያለው ሰው ሙሉ ፖድካስት ይጀምራል። ምንም ኮንተንት የለውም፣ የሚያውቀውም ታሪክ የለም። ወይ አዋጡልን እንዲህ አይነት ኮንተንት እንስራ ይባላል። አርቲስት ከሌ ተወዛዋዥ ነህ ተወዛወዝ እንዴ! የምን ፖድካስት የመቼ ፖድካስተር ናት? አርቲስት ከሌ ከበሮ ተጫዋች ነው ተጫወት። የተለየ ኤክስትሪም ታለንት ያለህና በተጨማሪነት ሌላ ነገር የምትሰራ ቢሆን አዎ እንትንም ይፈልጋል። ከዛ ውጪ መንገደኛ ህፃናት ልጆች በቃ ሰው ዘመድ ከሆነ ሀገር ማይክሮፎን ስላከላቸውና ወደና ስልክ ስላመጣላቸው ኮስቱ ይሄ ነው። እንግዳ ብላችሁ ነው ያቀረባችኋት። አሁን እሷ ለራሷ ልጅቷ ለራሷ እንግዳ ነች። ራሷንም አታውቀውም። ዓለም ገና ነው የሚባለው። በነገራችን ላይ ዓለም ገና አይባልም። ያደግሽበትን ቦታ በቅጡ የምታውቂ ሰው አይደለሽም። አላደግሽም። ሲጀመር እዚህ የሚታደገው እኮ እንዴት ነው ነገሩ? አድጌያለሁ ማለት እንደዚህ ድቡልቡል ስለሆንሽና አሁን ትንሽ ግሮ ስላደረግሽ ድምፅሽ ስለተሰማ አድጌያለሁ ነው የሚባለው። ብታድጊ ኖሮማ መቼም የህዝብ ሀገርን ስንት ሰው የወጣበትን እንትን በጣም ነው የሚያስጠላው። ትራውማ አለብኝ ምናምን ታከሚ። ትራውማ ካለብሽ ያለብሽ ነው መስሽ ጀመር ጤነኛ ሰው ማመስ ለቡ መጣሽ። እንዴት ርቀት መተሻል እናቴ? ከሳሎን መኝታ ቤት ሄደሽ ሁለት ክፍል ቤት ውስጥ ያው ሳሎን መኝታ ቤት ወይስ ደግሞ ጂ ፕላስ እንዳታች ሁለት ክፍል ቤት ውስጥ ባለው ቤት ውስጥ ከሳሎን መኝታ ቤት ሄድሽ እና በጣም ተሻሻልሽ ባንቺ ቤት። አሁን ገጠር ብለሽ እሱን መወረፈሽ ነው። ኦሮሚያ ክልል ነው፣ በጣም ሩቅ ነው ምናምን። አዲስ አበባ ነው እኮ አዲስ አበባ ዙሪያ ነው፣ እዚህ ነው አዲስ አበባ። እንዴት ነው የምናስተምራችሁ እናንተ? አሁን አንቺን በጣም ብዙ ሰው ያይሻል፣ ኮሜንት ይሰጣል። ምን ፌመስ ነው ምንም ባዶ ቫኒቲ። በቃ ለቫኒቲ የምንወሰወሰው ነው። ለትንሽ ኮንተንት ብንነሳቁ የት እንደርስ ነበር? እንደው የሚደብቅሽ ሰው ካለ መደበቅ፣ የሚቆጣሽ ሰው ካለ መቆጣት። አሁን አንቺን ተከትለው ደግሞ የተወሰነችው ትመጣ ነው። እኔ ያደኩት እነዚህ አካባቢ ነው። በጣም የሚያስጠላ በሩ ሲከፈት አቧራ አለው። ከዛ ፈረሶቹ ይሻላሉ። እኔ አሁን ስስለው ተቀይመውሻል ሙች ይቅርታ ጠይቂ ምን ትላለች ነው ከኬን